ይወስዳል። 6 ወራት የስቃይ ጊዜያትን አሳልፈው ትልቁን ቀይ ቦኔት ከጭንቅላታቸው ላይ የሚያስቀምጡበት ሰዓት ነው። ሞቅ ባለ ሞራል ያንሳል። አረ ሞራል ያንሳል። እንግዲህ ለ6 ወራት ያህል የደከሙበት ቀይ ቦኔት የመልበስ ስነ ስርዓት ጀግኖቹ ከ6 ወራት ስቃይ በኋላ በድል አድራጊነት ይህን ቀይ ቦኔት እየለበሱ አረ ሞራል ያንሳል። እስኪ ተመልከቱት፣ ቁፍጥን ያለ አረ ሞራል ያንሳል። እሺ አንድ ሰው ቀጣይ በፍጥነት ሞራል ያንሳል። ለ6 ወራት ስቃዩን አልፈው ነው እዚህ የደረሱት። ትልቁን የኮማንዶነት መለያ ቀይ ቦኔት የሚያደርጉበት ዕለት ነው። ሞራል ያንሳል። ሞራል ስጧቸው እስኪ። ሞራል ስጧቸው። እሺ ሞራል ያንሳል። ሽልማቱን የሰጡልን ሁለቱ ጓዶች በክብር ወደ እናመሰግናለን። እሺ መሰለቸኝ ሳይል ችግሮችን እያስተካከለ እየመከረ ዛሬም አብሮን ተገኝቷልና ለአማራ ፋኖ በጎጃም ነው ሽልማቱን የምናበረክተው። የሸለምንበት ምክንያት ደግሞ ይህን የመሰለ አርበኛ ልኮ እኛ ችግራችንን እንድንፈታ ስላደረገን ነውና አርበኛ የቆየ ሞላን ሁላችንም ከመቀመጫችን ብድግ ብለን ሽልማቱን እንዲወስድ በሞራል ጋብዙልኝ። ሁላችንም ብድግ ብለን። አረ ሞራል ግን ምንድነው? አረ ደባይ ጮቄ ዛሬ ምን ሆኗል እንዴ? እኔ ደባይ ጮቄን በዚህ ልክ አይደለም የማውቀው። ደመሙቁና ሞራሉን የሚያስመረግገው ነው። ሞራል እሺ ያደረክልን ነገር ሁሉ እጅግ ከልብ እናመሰግናለን ብሏል። 8ኛ በዘለቀ ክፍለ ጦር እንዲሁም ጮቄ ብርጌድ ማለት ነው። እሺ ስለዚህ እዚህ ጋር የምታዩቸውን ቶሎ ፎቶአችሁን ጨርሱና ወደ ቦታ